አሰላሙ አለይኩም ወራህመቱላሂ ወበረካቱ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። በሰጣችሁ ኮሜንት መሰረት ወላሂ በጣም ነው ማመሰግነው ሀባይቦችዬ፣ በጣም ወዲያችኋለሁ። አላህ እድሜና ጤና ይስጥልኝ እላችኋለሁ ማለት ነው ሀባይቦችዬ። እንግዲህ ብዙ ሰዎች ኮሜንታችሁ ልቤን አርክቶታል። አላህ ደግሞ ልባችሁን የሚያረካ ነገር ኸይር ይሻላችሁ ነው የምላችሁ ሀባይቦችዬ። እንግዲህ ያ የባለፈው ቅዳሜ ነበር፣ የዛሬውን ቅዳሜ ነው ማስቃኛችሁ ማለት ነው። በባለፈው ቅዳሜ የቆረጥኩት ቅጠል እዩት መልሶ እንዴት እንዲያማረ ማለት ነው። አያችሁት? ማሻአላህ ተባረካላ። የሚገርማችሁ ነገር ደግሞ ቆርጣችሁት ራሱ ቅርጫቱ ሞልቶ ምንም በቃ ፈቅ የሚል ነገር አይደለም ማለት ነው። አሁንም መልሶ ደግሞ አንድ ቅርጫት የሚሞላ ነበረው። ነገር ግን በጣም ቢዚ ስለሆንኩኝ እህል ሚዛን ሰዓት እየደረሰብኝ ስለሆነ በጣም ተቻኩዬ ተመልሼ የመጣሁ ማለት ነው። አያችኋቸው ሙሽራዎቹ እነዚህ በቃ በግንድ ከስር ካላቸው ግንዱን ማንሳት አለብን ማለት ነው። እንግዲህ ብዙዎቻችሁ ደግሞ ሰብስክራይብ አድርገንሻል ብላችሁኛል። በጣም ወዲያችኋለሁ። በጣም ነው ማመሰግነው። ወላሂ ነው የምላችሁ። ከምንም በላይ ነው ያስደሰተችሁኝ ማለት ነው። ኢንሻአላህ በቃ ወረዳችን ላይ ሀገራችን ላይ አካባቢያችን ላይ ትልልቅ ዩቲዩበር የለም። በነገራችን ላይ ሀያት ነበረች፣ አሁን እሷ መልሳ ስደት ሄዳለች ማለት ነው። እኔ ደግሞ ስደት የማትሄዱበትን ምክንያት አላህ ጋራ ትንሽ ተስፋ እንዲኖራችሁ ሀገር ቤት መታችሁ ደግሞ ለውጥ እንዴት እንደምትሰሩ ጠይቁኝ። አብሽሩ መልስላችኋለሁ። እንደዚህ በቪዲዮ ኮሜንታችሁን አነባነብና መልስላችኋለሁ። እዚህ ጋር ደግሞ አርቲ ናት ማለት ነው። አርቲዎች በጣም ማሻአላህ ነበሩ። 2 እግር ነበሩ እንዲያውም ናቀያቸው ነው እንጂ ማለት ነው። ያትቺ ደግሞ አይደርቄ ዝምብል ስትል ባላ ያለኝም ነገር ግን እንጨት ሰንጥሬ ነው ያረኳት ማለት ነው። ጁባኖች ደግሞ የሚገርማችሁ ነገር ለአረፋ ለቤቴ ምናምን እንትን አልገዛም። እጭድ ያረጋዋለሁ መልሶ ደግሞ በሳምንቱ ጅፍጅፍ ነው የሚለው። ከዋክብ ሰማያትን እያያች ደግሞ እና ይሄንን ይመስላል ማለት ነው። የዛሬው ቅዳሜ ያትክልት ሽያጭ በጣም ማሻአላህ ነበር ከሚገርማችሁ በላይ ምክንያቱም መንገር ነው ያለቀው። የዛሬው ደግሞ የሚገርማችሁ ነገር ገበሃም አልደረሰ ማለት ነው። መንገር ሲያልቅ ብዙዎቹ ደግሞ አንጭልን ማንደሰሽ አሉኝ። አይ ሚዛን ላይ ለሆነ ነውና በቃ ወይም ሮብ ወይም እዚሁ አመጣላችኋለሁኝ አልኳቸው ማለት ነው። ገበሃም ያልሆነ ቀን መሸጥ እችላለሁ ማለት ነው ከተለመደ። አያችሁት አይደል? እዚህ ጋር ደግሞ የሚገርማችሁ ነገር ሽንኩርት ታክላችሁ ስታበቁ 2 አይነት መድኃኒት አለ። ማንኮዚ የሚባል መድኃኒት አለ፣ ዱቄት ነው። ይሄ ደግሞ ውሃ አይነት ነው፣ በጣም ይሸታል። ይሄንን ደግሞ ቢያንስ 6 የመረጨት አለበት። ውሃ ጠጥቶ 6 ጊዜ። ማታ ስለሆነ ማታ ሰዓት ወዛደር አላገኝም እና ለራስ የሆነኝ መረጨው ማለት ነው። በጠብጣለሁ። ከበጠበቅኩ በኋላ 20 ሊትር ነው 20 ሊትር ሸከምና ከዛ በጠብጣለሁ። የሚገርማችሁ ካሜራ ምናምን ጥራት እንዲያትጠብቁ የኔ ህፃኑ ልጅ ነው ተኋላ የቀረጸኝ ማለት ነው። የሚገርማችሁ ማሻአላህ ተባረከላ። ኢንሻአላህ ልጆቼ ደግሞ ብዙ ነገር እያስተማርኳቸው ከልጆቼ ጋር ሆኜ ብዙ ነገር ደግሞ እሰራለሁ ማለት ነው። ቀጣይ ከኔ የምትጠብቁት ተስፋ ያለው ነገር ነውና ከኔ የምታገኙት ጥሩ መረጃዎችን ነው። እናንተ ለመከታተል ጊዜ ባይኖራችሁ እንኳን ጊዜ ባላችሁ ሰዓት አታሳልፉት ነው የምላችሁ ሀባይቦችዬ። ይሄ የሚያገለግለው ምን መሰላችሁ? በባለፈው ቪዲዮ አይታችሁ ከሆነ ሽንኩርቱ ቀይ እንዲሆን ነው። ሽንኩርቱ በጣም ቀይ ይሆናል። ከዛ ቀይ ከሆነ በኋላ ገበሃ ላይ ይመረጣል። ቀዩ ሽንኩርት ነው የሚባለው፣ ያሰማል ነው የሚባለው እንኳን እንዲያባባል ደረጃ እንኳን ማለት ነው ሀባይቦችዬ። እንግዲህ ይሄንን ይመስላል ማለት ነው። የሽንኩርት አረጫጬ፣ የአትክልት ደግሞ አለማሞች፣ በቃ ብዙ ነገሮች ብትጠይቁኝ ይሄ ትንሽ ስለሚቀረው ቅጠሉን ስላላመጣጠ ነው ይሄንን ምረጭበት። የታችኛው ግን የዛሬ ሳምንት የነቀልኩትና ያሳየኋችሁ ቪዲዮ ግን ደርሶ አብቅቷል። እሱ መነቀልና ቅጠሉን እንዲያደርቅ ማድረግ ነው እንጂ የቀረው ምንም አያስፈልገው፣ ምንም አይጠበቅበትም ማለት ነው። ምንም ነገር አይደረግም። ያኛው የራሱ እንትን ቅጠሉን የማድረግ ባህሪ እንዲኖረው ለፀሐይ ብቻ ነው የሚሰጠው ማለት ነው። ይሄ ደግሞ ትንሽ ስለሚቀረው ቅጠሉም ገና እርጥብ ነው፣ ቀይ እንዲሆን ወዲ እግሩ ስር ነው የሚረጨው አብዛኛው ማለት ነው። ነገር ግን መርጫውም በጣም ኃይለ ስላለው ዝም ብዬ ነው መረጭበት ማለት ነው ሀባይቦችዬ። እንግዲህ ይሄንን ይመስላል ማለት ነው። ደግሞ አንድ የጠየቃችሁ ጥያቄ አለ። ጥያቄያችሁን አላሳልፍም ኢንሻአላህ። ስለ ድንጋይና ስለ አሸዋ
ምን ነው ብታዋሪ ብላችኋል። ድንጋይ 25,000 ብር ነው። እንትን አሸዋ ደግሞ 40,000 ብር ነው ማለት ነው። እንደ ቦታችሁ ይወስነዋል። ለምሳሌ ገጠር ወጣ ያለ ከሆነ ሊጨምርባችሁ ይችላል ማለት ነው። ትንሽ የምትረጋጉ ከሆነ ምን ማድረግ አለባችሁ መሰለ? ክረምት ላይ ትንሽ ይቀንሳል አሸዋ። ቢያንስ 30 እንኳን ቢሆን አሪፍ ነው ማለት ነው። አስቸኳይ ነገር ከሆነ ደግሞ የባለሲኖቹን ቁጥር ከፈለጋችሁ እሰጣችኋለሁ፣ አስቀምጥላችኋለሁ። እናንተን ለመደገፍ ወደ ኋላ አልልም፣ እኔን ለመከታተል ወደ ኋላ እንዲያትሉ ማለት ነው። ቡለኬት ደግሞ አንዷ ፍሬ በ110 ብር ሂሳብ ነው እዚህ የምትደርሰው ማለት ነው። ሀባይቦችዬ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ።